ከዛ ፊት 2 ወር ቆጥሮብኛል አቡ ስራ ሳልጀምር ቶታል ስራ ከጀመርኩ ወይ ከበቃ ስራ ከጀመርኩኝ ቤቱ ስራ ከጀመረ ወይንም የቤት ኪራይ መከፈል ከጀመረም በለው አንተ ተረክበ መስራት ከጀመርክ ስንት ወርክ ነው? እኔ ተረክቤ አሁን በፍቄ ሲቀየር ነው ኖ ወይስ እኔ ሲሰራበት እኔ ቆሜ ሲሰራ አሁን እኮ በሷ ስም ነው አልተቀየረም እኮ ብራንዱ ቀይሬ ሙሉ ስታፍ አይ መጀመሪያ እኮ ሬስቶራንት ነበረ ባዶ ቤት ስራ የጀመረው እኔ ገብቼ ነው እኮ ስንት ጊዜ ቢዝነሱ በእኔ ስም ነው የኔ ነው አይዲያውም የኔ ነው የተጀመረው ስጋ ቤት ነው የተሰራ ያለው እንደ ድሮ ሬስቶራንት ብሎ ባዶ መቀመጥ አይደለም እኔ ስራ ከጀመርኩኝ ነው የምነግርሽ እኔ 7 ወር 6 ወር ከምናምን አካባቢ ነበርኩኝ እዛ ቤት ውስጥ ችግሩ ከተፈጠረ ድረስ ነበርኩኝ ለስንት ወር እዛ ቤት በጉልበት ቆመክ ሰራክ ድፍስ 6 ሰርቻለሁ ቤቱን አሰርክቤያለሁ እስካለች ቀን ድረስ ከተከፈተስ ሬስቶራንቱ ከተከፈተስ ስንት ጊዜው ነው ፍቄ ብሎ ከተከፈተ ከፍቼ ጀምረ ከ00 ጀምሮ 6 ወር ድፍን አው ገባኝ ግን ኢንቶታል እስካሁን እስከ ዛሬዋ ቀን ድረስ ፍቄ ነው የሚለው ብራንዱ አሁን ፍቄ ነው የሚለው ዛሬም እኮ እስከ ዛሬ ስንት ጊዜው ነው ከተከፈተ አመት 16 ወር 17 ወሩ እየመጣ ነው ከተከፈተ 16 ወር እና እዚህ ጋር ደግሞ አንድ ጌም ምን ጀመረች አሁን አቡ ሰሞኑ በልጆቹ የከሰሱት በገና ሬስቶራንት በሚለው ነበር የከሰሱት ሌበር ኦፊስ ምን ብለው ነበር የከሰሱት ሲከሰሱ ካምፓኒው በገና ሬስቶራንት ነበር ሶሪ አሁን በበገና ልጆቹ ከሰዋሉ ሌበር ሲከሱ የቤቱ ላይሰንስ በገና ሬስቶራንት ነበር የሚለው ሬስቶራንቱ ኦኬ ብራንዱ ኔሙ ፍቄ ነው ውጪ ላይ ባነሩ ፍቄ ነው የሚለው ያንተ ስም ፍቄ ነው የሚለው አዎ ላይሰንሱ ግን በገና ሬስቶራንት መጀመሪያ በገና ሬስቶራንት ነበር አዎ ኦኬ በዛ ሲከሱ አሁን በዚህ ይሄ ወሬ ሚዲያ ላይ ሲናፈስ ጀምራ ወደ ፍቄ ሀረስጋ ቀየረችው ላይሰንሱን አዎ ፍቄ ቁርጥና ክትፎ ብላ ሶሪ ፍቄ ቁርጥና ክትፎ ብላ የሀረር የሚለው አወጣችሁና ማለት ነው ፍቄ ቁርጥና ክትፎ ብላ በስንት ጊዜው ነው ከዞረ አሁን ኦልሞስት 10 ቀን 15 ቀን ቢሆን ነው በዚህ ሳምንት በዚህ 15 ቀን ይሄ ወሬው ሚዲያ ከተጀመረ በኋላ ኦኬ ሲከሱ የነበረው በገና ሬስቶራንት ነበር የሚለው ላይሰንሱ አይዲያቸው በገና ነው የሚለው የሉሉን የልጆች አይዲያቸው ታዲያ በአይዲያቸው ይታወቃል አሁን ባይዲማ አይ ነገሩ ነው የምነግርሽ አይ ምናልባት አላውቅ ሐሳቡን ለመግለጽ ፈልጌ ነው ኦኬ እሺ በገና ላይሰንሱ በገና ሬስቶራንት ነበር የሚለው አዎ መጀመሪያ በገና ሬስቶራንት አሁን አቡ የዚህን ቤቱን ሐሳብ ሳነሳለሽ ማለት ነው መጀመሪያ አንዴ እየጻፍኩ